ለዚህ ለባለጌ ቺት አርጎ ብሬን ለበላ ሰው ሰውነቱ ለምን ቦታ ይዛል? ለሱ ነው የመሬት ልከፍለው አቃጥዬ ስናድድ ተፋበታል። የመጣ ሰውላ ተፉበት ነው የምላቸው። ምራቃቸው መሬት ላይ ለምን ያርፋል? የት ነው ያለው ያልሽ? ይሄው እዚህ ውስጥ አለ። አሁን ምን መላለስ እዚህ ጋር ይቀመጥ ቁጭ በል። እንደውም የዛሬ የሚወራውን ቶፒክ አዳም ምን አባ ሜጃ የታባ ሜጃ ቁጭ በል እዚሁ ጋር ቁጭ ብለህ እንደውም ከሱ ጋር አሁን ስላንተ እየተወራ ስለሆነ እዚህ ቁጭ ብለህ ትሰማለህ። ዱቄት አመዳ ውለታ ቢስ አይሽ አመዱን እንደዚህ ነው የምጠርገው። እንደዚህ ዩጋ ቻንሰር ወንድሙ ነኝ የሚል እኔ መጥቶ ይጠይቅስ ኖበዲ አር ይላል ሶማሌ አር ያ ምንም ሳታመጣ ስትቀር እንደዚህ ነው ማላግጥባችሁ። እንኳን እዚህ ሚዲያ ላይ ያለው ባለ ከጉርጓድ አውጥቼ እንደዚህ ዱቄቱን ቤት አድርጌ እተፋባችኋለሁ። የኔ ጭካኔ ብቻ አይደለም ብልግና ፕላስ ነው ከጨካንኩባችሁ። ዛሴ ስወድ ደግሞ ስተጥር ሄጄ መስዋዕት ምከፍልልህ ሰው እኔ ፊት የተጨማደደበትን ብር ቺት ሲያረግብኝ ነበር። ገባሽ? ያ ብር ሲቀርበት ራሱን ሲጣረግ ሰቀቀል ለቀበት ፈልጌ ቀበርኩት። ከዛ በቃ መሬት አይበቃም እንዴ ብዬ አወጣሁት። ከዛን አስቃጠልኩት። ሀገር ቤት ወሰድኩት። ለወንድሙ ልሰጥ ነበር። ወንድሙ እስር ቤት ነው ያለው። ይዤው መጣሁ። እንደውም እንኳን አልሰጣሁት። ያኔ ሰጥቼው ቢሆን ኖሮማ ላይ ተፋ ነበር። you got me baby ያ ሚኪ ሞኒካ ኑ አስጥሉ ገብቷቸዋል። ምን ልል እንደፈለኩ ያ ምን ልል እንደፈለኩ ገብቷል። ኑ አስጥሉ ያ nobody somebody ላ ያ ገመዱን ልብስ ማስያዝ አድርገዋል። ምንም የሚጣል ነገር የለም። አባ ብሬን በለኮና ላይ እንደዚህ ገመድ እንደዚህ የታሰራል። የሱ ገመድ ምንም የሚጣል ገንዘብ ነው የወጣበት። አባ ገንዘብ ነው። ያሰማ ትሰማለህ አንተ ልቃል ብሬን እስከምታመጣ ደስ እዚህ ነህ። ብሬን መታችሁ ስትመልሱ ዱቄታችሁ መታችሁ ተወስዳላችሁ። አዳሜ ይመለከተኛል የምትል አካሉላ ማለት ዛሴ ይሄንን ዱቄት የምትወስዱት ይሄንን ሸክላ እንኳን አልሰጣችሁ። ይሄን ፌስታል ብቻ ነው የምሰጣችሁ። ብሬን ትመልሳላችሁ። ስንት ዘመን ቁጭ ብሎ ሶፋ ላይ ተንጋሎ ሪሞት እያንደባለለ ሲበላኝ የነበረው ዱቄትን ተወስዳለህ። ስፈልግ ወጥ፣ ስፈልግ አጥሚት፣ ስፈልግ ገንፎ ሰርተ እንደ ጂጂክያ ሁማን ሄር ማላጣፊያ አርገህ ተጠቀመዋለህ። ያው ስለሱ ዛሬ ያወራን ስለሆነ እዚህ ጋር ይቀመጥ። ሌላ ጥያቄ አላችሁ? አላችሁ? you have ሙሉን እንኳን አልሰጣችሁም። ትንሽ ዱቄት አስቀራለሁ በብርጭቆ ጧጧ ስነሳ ምደነፋበት ጧጧ ስነሳ ትንሽ መቼም በኪሎ አይደለም ውላጅ አመዱን አብጪ ነው። ከላው ዘግኜ እሰርቃለሁ ነው ብለህ ቁጭ አርግቼ ጧጧት እደነፋበታል። እድሜ ልኬን አሮጊት የሆንኩበትን ብሬ ያንን ሂሳብ አርጋችሁ ልቤን የተሰበረውን ሂሳብ አርጋችሁ ብሬን ትሰጣላችሁ። ዱቄታችሁን መታችሁ ትወስዳላችሁ። የሚመለከታችሁ አካል ወንድሙ እዚህ ታይኛል አይደል?
የምግባባው ወንድም ነው እስር ቤት እንደገባ የሰማው። ያ ዋጋው ስንት ነው ለምትሉ ይሄንን ፊት ሊያስተካክለው የድሮ መልከን ሊያስተካክለው ምን ያህል ብር ይፈጃል? ካልኩሌት አድርጉ። እኔ አልጨቃጨቃችሁም በብር you got me answer baby እኔ እዚህ ሚዲያ ላይ ባላችሁ ሰዎች ብቻ አይደለም የምታስቁኝ ዱቄት ላይም ቁጭ አርግቼ ፊቴ ስቃል ዘሩ ማን ነው ቤተሰቡ ማን ነው ዱቄት ዘር የለውም ዱቄት ብቻ ሬሳ ከሆነ ደግሞ ሬሳ ብቻ ይሄ ደግሞ ዱቄት የዱቄትን አስክሬን ዘር መናገር ይከብደኛል That's it. You got me, baby. ማን ነው ሄለን? እዚህ ማሰሮ ውስጥ ስላለው የአንድ ወቅት ኤክሴ ወይም ደግሞ ራሱን አጠፋ የት ነው ያለው? ዱቄቱን አስቃጥለሹ እንደሆነ እናውቃለን። የት አስቀበርሽው? ለምን ራሱን አጠፋ ተባለ? አላስቀበርኩትም። ይኸው ዱቄቱ ብዬ አሳየዋለሁ። ዛሴት ዚስ ዱቄት ያው ዱቄት ላንዴና ለመጨረሻ ነው። ፊቴ ላይ እንዳትቦን እንዳታቆሸሸኝ። ካሁን በፊት ያቆሸሽከኝ ይበቃል። ይሄ እንደዚህ ይሄ ዚስ ኑ ወሰዱት፣ ልጃችሁ ኑ ወሰዱት። እኔ ቱ እያልኩበት ነው የምተፋው። ነፍስ ዘራበታለሁ ምራቄን እየሰጠው ነፍሱን አላስተኛው። አያችሁ አጽሙ እንዴት እንደተበተነ። ከኔ ጋር በፍቅር ስትኖር ቁጭ ብሎ ሲቀለም ነበር። ሲበድለኝ ደግሞ እንደዚህ በትነዋለሁ። ኤኒ ታይም እያነሳው ትንሽ እንደዚህ ከጥፍሩ ትንሽ አንድ ቀን በትናለሁ። ከብልቱ ላይ ትንሽ የለችም። አሁን ሁለት ቀሎጡ ይሆናል እዚህ ጋር የተበተነው። ዱቄት ሲሆን ለምን ይሰበሰባል? ይሄው ሁለቱ ቀሎጦች ናቸው። ሁለቱ ፍሬዎቹ ናቸው። እነዚህ ፍሬዎቹ ናቸው። ነገ አይኑን አምጥቼ በትንላችኋለሁ። ነገ ከዛ ደግሞ ደረቱ ምን አድርገሽ ነው የልጅሽ ነገ ደረት ይሄው ሁለቱ ፍሬዎች እዚህ ፈሰሱ። ምን ያረጋል? ሽናበት እንጂ አትውለድበት የተባልክ ስትስገበገብ ወላ ቆለጥህ ወላ ምንም ማረፊያ ሳያገኝ እሳት ውስጥ ሄዶ ተንቃቅ። ምን ያረጋል? አያችሁ ስጥለው ሁለት ቆለጦች ሂድ ናይ ሙሽ ልኮስኮስ ዚስ ሁለት ቆለጥ ዛሬ አባክነናል። ነገ ደረቱን ከዛ ሳምባውን እየመጣው በትንላለሁ። ብሬን እስከምትከፍል ልፋቴን እስከምትከፍሉ ድረስ ይሄንን ዱቄት የምትወስደው ልፋቴን ትራማ ውስጥ የገባሁትን በዚህ ምክንያት ምናምን ይሄን ሁላ ከፍላችሁ መብት አለኝ በዚህ ጉዳይ። እኔ ነኝ ሳስወጣ ሳስቀብር የነበር። አንድ ቀንም ታክስ አስመዝግቦ ያውቅ በእኔ እንደኖረ ሁሉ መንግስትም ያውቃል። ክፈሏት ይላችኋል። ፍርድ ቤት አቆሙኝ ቤተሰቦቹ። ማዚዬ hala አንቺ ከኔ ጋር ሪሌሽን አትጀምሪ። ለምን ትፈሪኛለሽ? እንዴት አግኝቼ ያቃጥልሻል? እኔ እኮ ቺት ስላደረገብኝ ይኸውልህ እና መልሱን አገኛችሁ። أنا مش مجنون، هذا الحقيقة بس هذا الحقيقة. እናውቃለን አመዱን አቃጥላ ባሏን ገላ
አልቀበርኩትም። ለምን ማስቀብር? ለሱ እኔ መሬት ልሰጠው? ቤተሰቡ ወንድሜ ሲሉ ሲጠይቁኝ ልሰጣቸው ነበር። እስር ቤት ነው ያለው ወንድም። ይዤው መጣው እንደገና ተመልሼ ይዤ መጣ። ለሱ ስል ስንት ክፍለ ሀገር ሄጅ አንድ ወንድም ነበር። አንደኛው ውጭ ሀገር ነው ያለው። እዚህ ፌስቡክ ላይ ይርመጠመጣል። ያ እና መልሱን ካገኛችሁ ጥያቄ ካላችሁ ማነው የባትሽ ስም አለ ሄለን ሾው መልስ መመልስልሽ። የልጅሽን አባት ምን አርገሽ ነው ራሱን ያጠፋው? እያናገረች ነው። መልስላት። የት ነው ያለኸው ያለች ነው። የት እንዳለ ከዚህ ውስጥ እንዲህ እየወጣ ንገራት። የት ነው ያለህ? ራሱ ይመልስልሽ። የለም እኔ ማጨቃጨቅኝ። እኔ ደከመኝ። ድክም ነው ያለ